አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ የቻናሌ ቤተሰቦች? በዛሬው ዕለት ይዤላችሁ የመጣሁት ዩቱብ ለምትጠቀሙ ዩቱብ ከፍታችሁ እየሰራችሁ ላላችሁና እንዲሁም ዩቱብ ደግሞ መክፈት ለምትፈልጉ እንዴት ፕሮፋይል ማዘጋጀት የዩቱብ ፕሮፋይል የሚያምር ፕሮፋይል እንዴት ማዘጋጀት እንደምትችሉ እንዲሁም ደግሞ ታጎች እንዴት መጠቀም እንደምትችሉ በአይኤ ማለት ነው። አይኤ በደንብ አድርጎ አዘጋጅቶ ርዕሱን ጽፎ ዲስክሪፕሽን ጽፎ እንዲሁም ፕሮፋይል እንዴት እንደሚያዘጋጅላችሁ ሁሉንም ማሳያችኋለሁ። በጣም ምርጥ ነው፣ ተወዱታላችሁ። ተከታተሉ። በመጀመሪያ ወደ ጂሜኒ እንገባና ከዚህ ላይ ነው እንግዲህ ዋናው። እዚህ ጋር ከገባን በኋላ በመጀመሪያ አፕሊኬሽኑ ከሌላችሁ ወደ ፕላይ ስቶር ውስጥ ትገቡና ጎግል ጂሜኒ ብላችሁ ታወርዱታላችሁ። ከዛ ፓስወርድ ኢሜይል እና ፓስወርድ ትሰጡታላችሁ ማለት ነው። ከዛ በኋላ ወደ ጋላሪ እዚህ ጋር አስክ ጂሜኒ ከሚለው ማለት ነው ወደዚህ ወደ ፕላስ ምልክቷ እንነካና ወደ ጋላሪ እንሄዳለን። ጋላሪ ከገባን በኋላ ፎቶዎችን እንመርጣለን። የምትፈልጉትን ለምሳሌ ለዩቱባችሁ ለሰራችሁት ቪዲዮ ፒክቸር ምርጥ እንትን ምንድነው ፎቶ ለማዘጋጀት ከሆነ እዚህ ጋር ለዛ ለቪዲዮ ለሰራችሁት ቪዲዮ ተስማሚ የሆነ ፎቶ እንትን ብላችሁ ከሆነ የራሳችሁም ሊሆን ይችላል ወይም ሌላ ማለት ነው። እዚህ ጋር ትሄዱና ፎቶዎችን ታመጣላችሁ ማለት ነው። ወይም ሌላ ነገር ታመጣላችሁ። ነገር ግን ከሌላችሁ ያ እንትን ፎቶ የራሳችሁን መጨመር ካልፈለጋችሁ ራሱ አይኤ እንዲሰጣችሁ ታደርጉታላችሁ። አሁን ምንድነው የሰራነው ቪዲዮ ምንድነው የሚለውን ነው። የሰራነው ቪዲዮ ምሳሌ እንትን መረጃ ከሆነ ወይም ደግሞ አሁን እስላማዊ ትምህርት አሁን ዳዕዋ ከሆነ ወይም ደግሞ ፈተዋ ከሆነ ለምሳሌ እዚህ ጋር ምን እናደርጋለን? ለዩቱብ ቪዲዮ ቶምቦላር ስራልን እንበለው ስራልኝ ርዕሱን ፈትዋ እስላማዊ ጥያቄና መልስ እንበለው ጥያቄና መልስ በለው ብዬ خلاص አሁን እንልከዋለን ሴንድ እንለዋለን ማለት ነው። እሺ እንደዚህ ብሎ ካመጣላችሁ አሁን እኔ ለዩቱብ ቪዲዮ ቶምቦላር ስራልኝ ርዕሱን ፈትዋ ምናምን ብለህ ብዬ ነበረ። በዚህ መልኩ እሱ ሀሳቡን እየሰጣችሁ ነው። እንደዚህ አድርጋችሁ ባክግራውንድ እንደዚህ አድርገህ ምናምን እያለ እኔ አሁን ፎቶውን አዘጋጅልኝ ልበለው። ፎቶውን አዘጋጅልኝ። እሺ አሁን ክሬቲንግ ዮር ኢሜጅ እያለ ነው። እሺ አሁን ትንሽ እንጠብቀዋለን። መጀመሪያ ላይ ይሄ ጽሁፍን ያመጣው ከዚህ በደንብ ስላልገለጽኩለት ነው። ለዩቱብ ቪዲዮ ቶምቦላር ስራልኝ ፎቶውን ከራስ ምናምን አድርገህ ምናምን አላልኩት። እንደዛ ብትሉት ብለው ይሰራልኝ ነበር። አልሙሂም ያው አሁን እዚህ ጋር አመጣልኝ። ጭራሽ የማይታወቅ ሼክ አመጣ። ማን እንደሆነ አላሁ አለም። ፈትዋ እስላማዊ ጥያቄና መልስ ለዕለታዊ ህይወታችን ወሳኝ የሆኑ ጉዳዮች አሁኑን ይመልከቱ ብሎ እንደዚህ አድርጎ አመጣ። እንግዲህ ያን ፈትዋ የሚሰጠው ሰውዬ ፎቶ ፒክቸሩ ካለ መሰለ ፎቶውን ጋላሪ ቅድም ከመጀመሪያው እንዳሳየኋቸው ማለት ነው አንጥታችሁ አስቀምጣችሁ ቢሆን ያ ሰውየውን ፎቶውን እዚህ ላይ ያደርግላችኋል። የፈትዋ ሰጪው ማለት ነው ወይም ዳዕዋ የሚያደርገውን ከዛ ጽሁፉን እንደዚህ አድርጎ እንደዚህ የሚያምር ፒክቸር ያዘጋጅላችኋል ማለት ነው። አልሙሂም ይሄን እናንተን ለማሳየት ያክል ነው። ከዛ ይሄንን ኦኬ ተሉትና ይሄ እንትኑ ከተስማማችሁ ይሄ አማርኛውም ካልተሳሳተ አንዳንድ ጊዜ የአማርኛ ሊሳሳት ይችላል እና ከተሳሳተ እንደገና እንዲሰራላችሁ እንደገና ስራ እንትኑ ተሳስቷን አማርኛው ምናምን ትሉታላችሁ፣ ያስተካክላል። መጨረሻ ላይ ዳውንሎድ ታደርጉታላችሁ። እዚህ ጋር ሴቭ ዳውንሎድ ይላል። እዚህ ጋር ዳውንሎድ ታደርጉታላችሁ ማለት ነው። እሺ አሁን ወደ ምንድን እንሄድ? አሁን ይሄ ፕሮፋይል መስራት እንዴት እንደምትችሉ በቀላሉ በቃ አሳየኋችሁ። ጋላሪ ፎቶ እንዳልኳችሁ የፈትዋ የሚሰጠው ወይም የሚያስተምረው ሰው ፎቶ ካላችሁ ልክ ከዚህ ሰውዬ ላይ አሁን እዚህ ጋር እንዲያስቀምጥላችሁ ከፈለጋችሁ እዚህ ላይ ትሄዱና ታመጡታላችሁ ፎቶውን። ከዛ ልክ ጽሁፉን ቅድም እንደጻፍኩት ማለት ነው እዚህ ጋር ለዩቱብ ቪዲዮ ቶምቦላር ስራልኝ ርዕሱን ፈትዋ እስላማዊ ጥያቄና መልስ በለው ትሉታላችሁ። ከፎቶ ስር ላይ ቀጥታ የዛ ሰውየውን ፎቶ እዚህ ላይ ያደርግና ጽሁፉን እዚህ ጋር ፈትዋም ከሆነ
ወይም ደግሞ ጥያቄና መልስ ወይም ደግሞ ዳዋ ብላችሁ ትሰጡታላችሁ ማለት ነው። አሁን ወደ ምንድነው የምንሄደው? ለዚህ ፈተዋ ብሎ ለሰራልን ፎቶ ምን እንለዋለን ማለት ነው? ታግ ስራልኝ እንበለው። ታግ እሺ፣ ታግ ለቪዲዮ ላይ ፍለጋ ወጥ ሲሆን እንዲመጣልህ የሚለው ተያያዥ ታጎች ብሎ አመጣ። ይኸው እነዚህን እንግዲህ አመጣልን። እነዚህን ወይም እነዚህን የፈለጋችሁትን ማለት ነው። የፈለጋችሁትን ማድረግ ትችላላችሁ። እሺ እዚህ ጋር አሁን ምን እናደርጋለን? እነዚህን ከሆነ የምንፈልገው ቀጥታ እንደዚህ በጣታችን ያዝ እናደርግና እንደዚህ አድርገን ኮፒ እናደርግና እዚህ ጋር ኮፒ ትላለች። ኮፒ አድርገን ቀጥታ ወዴት እንሄዳለን? ወደ ዩቱብ ስቱዲዮ እንሄዳለን ማለት ነው። ዩቱብ ስቱዲዮ ከሄድን በኋላ ሶስት ነጠብጣቧን እናካና ከዛ ከጫን ነው እንትን ላይ ከታች መጨረሻ ላይ ታግ የሚላለ እንደምታዩት ይሄ ታግ አለ ማለት ነው። ይሄ አድ ታግ እስከሚለው ላይ እዚህ ጋር ጫን ብለን እዛ ፖስት የሚለዋል እናካታለን። ኮፒ ስላደረግ ነው ማለት ነው። ቀጥታ አሁን እዚህ ጋር ከመጨረሻዋ ላይ እዚህ ጋር ይችን ኮማ ምልክት እናደርግና በዚህ መልኩ ጨረስን ማለት ነው። ፈተዋ እስላማዊ ጥያቄና መልስ ምናምን ብሎ መጣልና ሴቭ እናደርገዋለን። ይህንን ጨረስን። አሁን ምን ቀረና አጫጭር ሾርት ታግስ ይላል። እነዚህንም ከፈለጋችሁ መጨመር ትችላላችሁ። መጨረሻ ላይ አሁን ደግሞ ምንድነው የምንጠይቀው? ይህን እንትን ዲስክሪፕሽን እንለዋለን። ስራልን እንለዋለን። አሁንም እሺ ይህንን ስራልን ካልነው በኋላ አሁንም ለቪዲዮ ተመልካቾች የሚስብ ለዩቱብ ሰርችንግ ማለት ነው አመቺ የተመቻቸ መግለጫ ዲስክሪፕሽን እንሆ ይህንን ኮፒ አድርገህ መጠቀም ትችላለህ እያለ ነው። ካነበባችሁት እሱ ሁሉንም ነገር ያስረዳቸዋል። እዚህ ጋር ተዛማጅ ርዕሶች ይላል እዚህ ከታች ያለው ማለት ነው። ይህንን ሁሉንም ኮፒ አድርጋችሁ መውሰድ ትችላላችሁ። አይ እኛ ይሄ ሃሽታጉን ብቻ ነው ካላችሁም ደግሞ እንደዚህ ታደርጉና ከታች እነዚህን እንደዚህ አድርጋችሁ ኮፒ አድርጋችሁ እዚህ ጋር ተወስዱታላችሁ ማለት ነው። እናንተ ሙሉውን ታነቡታላችሁ እንዳላስረዝምባችሁ ብዬ ነው። ከዛ ቀጥታ ወደ ዩቱብ ስቱዲዮ እንሄዳለን። አሁንም ዩቱብ ስቱዲዮ ከሄድን በኋላ ሶስት ነጠብጣቧን እንነካና ከዛ እዚህ ጋር ሾው ሞር የሚለውን ኦኬ እንልና እዚህ ጋር እንደምታዩት ዲስክሪፕሽን ይላል። እዚህ ላይ ታችሁ አሁንም ፖስት ብላችሁ በጣታችሁ ያዝ አድርጋችሁ እንትን ትላላችሁ ማለት ነው። በዚህ መልኩ ማዘጋጀት በቀላሉ በጣም እንትን ሁሉን ነገር ያቀላላችኋል። በነገራችን ላይ እንደዚህ አፕሊኬሽን ላይ በጣም ለመልካም ነገር ለተጠቀመበት ሰው በጣም ጠቃሚ አፕ ነው ማለት ነው። ታግንም ፕሮፋይሉም እንደዚህ የሚያምር አድርጉ። ርዕስም ራሱ ርዕስ እንደዚህ አንዳንድ ሰው አሁን ቪዲዮ ከሰራ በኋላ ርዕሱ ምንድን ብዬ ልጻፉ ርዕሱ ምንድን ይሁን ምናምን ብሎ ይቸግራል ማለት። እናንተ ሀሳባችሁን ስጡትና ሀሳባችሁን ምንድን ላድርገው እንደዚህ አይነት ቪዲዮ ሰርቼ ነበረ ስትሉት እሱ ብዙ አማራጭ ይሰጣችኋል። ከፈለክ እንደዚህ በለው፣ ከፈለክ እንደዚህ በለው። ያንን እናንተ ወስዳችሁ ኮፒ አድርጋችሁ እዛ መጻፍ ትችላላችሁ ማለት ነው። እሺ በመጨረሻ የማሳያችሁ ንግድ የምትሰሩ ማለት ነው። በኦንላይን የተለያዩ ቢዝነሶችን የምትሰሩ ማስታወቂያ እንዴት መስራት እንደምትችሉ ይህንንም ላሳያችሁ። ለምሳሌ በኦንላይን አንድ ሰው ማር የሚሸጥ ከሆነ ወይም ደግሞ የተለያዩ እስላማዊ መጽሐፎችን የሚሸጥ ከሆነ ወይም ባህላዊ ልብስ ምናምን የሚሸጥ ከሆነ ቀጥታ እዚህ ጋር ይህንን እንደዚህ ስራልኝ ማስታወቂያ ምናምን ትሉታላችሁ። ለምሳሌ አሁን እሺ በኦንላይን የተለያዩ ኢስላማዊ እንደዛለውና እሺ ማስታወቂያ ስራልኝ በፌስቡክ ተውት፣ ፌስቡክን ተሆነ ስራልኝ እንበለው። እሺ ምን እናደርጋለን? ስልክ ቁጥር እንሰጠዋለን። ምሳሌ ስልክ ቁጥር እንልና ከታች እዚህ ጋር ስልክ ቁጥራችሁን ትሰጡታላችሁ። ከዛ ከዚህ ጋር ደግሞ ስማችሁን ደግሞ አቡ ፉላን ትሉታላችሁ። ከዛ ትልኩታላችሁ። አለቅ
እንደዚህ አድርጋችሁ እንትን ካላችሁ በኦንላይን መጽሐፍ ንግድ የሚሆን ማራኪ ሰዎችን የሚስብ ማስታወቂያ በተለያዩ አማራጮች አዘጋጅቼልሃለሁ እንደ ፍላጎት መርጣ መጠቀም ትችላለህ እያለ ነው። ይኸው እንደዚህ አድርጎ አመጣላችሁ። ይሄ በጽሁፍ አመጣ። እኛ ደግሞ አሁን የፈለግነው በፎቶ ነው። በፎቶ አዘጋጅ እንበለው። ይሄም አሪፍ ነው። ቀጥታ ይሄንን አሁን መሳይ በቴሌግራም ወይም በእንትን የምታስተካክሉትን ነገር እናንተ ኤዲት አድርጋችሁ አዘጋጅታችሁ ሸር ማድረግ ትችላላችሁ። ግን ባጭሩ አሁን የፈለግኩት ፒክቸሩን ፎቶ እንዴት እንደሚያዘጋጅ ለማሳየት ነው። ክሬቲንግ ዩር ኢሜጅ እያለ ነው። እሺ እንጠብቃለን። ትንሽ እያዘጋጀልን ነው። በለው ተመልከቱ። አቡ ፍላን እስላማዊ መጽሐፍ የእውቀት ምንጭ በኦንላይን እስላማዊ መጽሐፍ። አሁን እዚህ ጋር አማርኛውን አበላሽቶታል። አማርኛውን ሲያበላሸው እናንተ እዚህ ጋር እንዲያስተካክል መጻፍ ትችላላችሁ። እንደምታዩት ሌላው ግን በጣም አሪፍ ነበረ ማለት ነው። አማርኛውን ግን ከታች ላይ በኦንላይን ምናምን የሚለውን አበላሽቶታል። እናንተ ይህንን በኦንላይን ምናምን ያልከውን አንፈልግም፣ በቃ ሌላው ጥሩ ነው ትሉታላችሁ። ይህንን አያጠፋውም ማለት ነው። ይህንን አጥፍቶ ሌላውን ግን እንደዚህ አድርጎ የሚያምር አድርጎ እንደምታዩት ሐዲስ የነቢያት ታሪክ ምናምን እያለ ሰዎች ደግሞ እዚህ ጋር ደግሞ እየፈለጉ ምናምን አስመስሎ ሰርቶታል። እንደዚህ አድርጋችሁ ይህንን ማስታወቂያ ትሰራላችሁ፣ እንትን ትለጥፉታላችሁ። ፌስቡክ ላይ የተለያየ ሚዲያ ላይ በዋትሳፕ ምናምን ታደርጉታላችሁ። ሰዎች ይህንን አይተው ይገዟችኋል። ገበያችሁን በቀላሉ ማስተዋወቅ ትችላላችሁ ማለት ነው። እንግዲህ የዛሬው ይህንን ይመስላል ማለት ነው። ለእናንተ በትንሹ ነው ያሳየኋችሁ። እናንተ ከዚህ በላይ እንትን ማለት ትችላላችሁ። እኔ አሁን ቶሎ ብዬ ለእናንተ መልከት ነው ያደረኳቸው። መልከት ያደረኳችሁ ደግሞ እናንተ ይበልጥ በደንብ አድርጋችሁ እንደዚህ አማርኛውንም በደንብ አድርጎ እንዲጽፍላችሁ አድርጋችሁ እየጻፋችሁ ፒክቸሩንም ደግሞ ይበልጥ ደግሞ ማራኪ እንዲሆን ነግራችሁ ወይም ደግሞ ከተለያየ እንትን ጋላሪ ላይ አንጥታችሁም ቢሆን የምትፈልጉትን አይነት እንዲያዘጋጅላችሁ እንትን ማለት ትችላላችሁ። ለዛሬ ግን በዚህ ብቃና። ቪዲዮ ከተመቻችሁ ላይክ አድርጉ፣ እንዲሁም ደግሞ ኮሜንት ላይ እንትን አስተያየታችሁን ጻፉልኝ። አመሰግናለሁ።